እዚህ ትልቅ ተራራ ስር የ1 ቢሊዮን ዶላር መደበቂያ ቦታ አለ። ይሄም የተገነባው ከመሬት 610 ሜትር ያህል ጥልቀት ላይ ነው። ይሄ ቦታ ከቦምብ አደጋ ይጠብቃል ብለህ ታስባለህ? በፍጹም። እስኪ እንሞክረው። ሩሩት። ምን የምርህ ነው? ውስጥ እያለው ይሆንማ ካሜራው አረዳ በለው። ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ያለውላችሁ ያው ዛሬ እንግዲህ ከብዙ ቆይታ በኋላ በነገራችን ላይ ከዚህ ቻናል ለምታቆይ ነውና ከብዙ ቆይታ በኋላ ተመልሼ መጥቻለሁ። ለማታቆይ ደግሞ የመጀመሪያ ቪዲዮ እንደሆነ ቁጠሩት እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የኛውን ቪዲዮ ነው ዛሬ ሪያክት የምናደርገው። ያበደ ነው የሚሆነው። የዛሬ ባይመቻችሁ ነገ ያበደ ቪዲዮ ስለምንለቅ ወይ ነው ቀጣይ ያበደ ቪዲዮ ስለምንለቅ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ፕሊዝ። ሰብስክራይብ አድርጉኝ። ወደ ቪዲዮ ይመቻችሁ። ከዚህ ትልቅ ተራራ ስር የ1 ቢሊዮን ዶላር መደበቂያ ቦታ አለ። ይሄም የተገነባው ከመሬት 610 ሜትር ያህል ጥልቀት ላይ ነው። ተራራው ስር ነው ያለነው። እናም እዚህ ቦታ ላይ በመደበቅ እስካሁን የተሰሩትን የአቶሚክ ቦምቦች በሙሉ መከላከል ይቻላል። እናም አሁን ልዩነቱን አሳያችኋለሁ። የ50 ሚሊዮን ዶላር መደበቂያ ቦታ፣ ይሄ ደግሞ የ30 ሚሊዮን ዶላር መደበቂያ ቦታ እንዲሁም ሌሎች መደበቂያ ቦታዎችን። ሁሉንም የምንጀምረው ግን ከዚህ $1 ከሚያወጣ መደበቂያ ቦታ ነው። ይሄን ያህል እያገኘ ነው። አሪፍ ይመስላል። ኑ እስኪ ውስጥ እንግባና ምን እንዳለን ነኝ። $1 ቢሊዮን። እሺ ሰዎች አሁን ቤቱን አስጎበኛችኋለሁ። ጉብኝታችን አልቋል። ይሄ ቦታ የሰሩት በቀላሉ አንድ ኮንቴነር አምጥተው በመቅበር ነው። በዛ ላይ የተጣመመ ኮንቴነር። ለዚህ ነው እንግዲህ $1 የሸጡልኝ። ቦታው የሚመስለው ግን የሆነ ቦምብ የፈነዳበት ነው። ይሄ ቦታ ከቦምብ አደጋ ይጠብቃል ብለህ ታስባለህ? በፍጹም። እስኪ እንሞክረዋ። $1 ማለት በነገራችን ላይ 100 ምናምን ብር ወይ 200 ብር ነው። እዚህ ቁራሌው አመጣን ብሸጠው ራሱ ብዙ ብር ነው የኮንቴነርና በረካሽ ነው ሸጡልህ። ሚስተር ቢስት ወደ ቪዲዮ ሩሩት። ምን የምርህ ነው? ውስጥ እያለው ይሆንማ። መደበቂያ ቦታዎቹ የበለጠ እየጨመሩ ነው የሚሄዱት። እስኪ ወደ ቀጣዩ እንሂድ። ቀጣዩ ደግሞ የ1 ሚሊዮን ዶላር መደበቂያ ቦታ ነው። ቦታው የተሰራው በራሱ ሚሳኤል መተኮስ እንዲችል ተደርጎ ነው። ወደ ውስጥ ለመግባት ግን በጣም ብዙ ደረጃዎችን እንወርዳለን። ከዛም 3100 ኪሎ ግራም ያህል የሚመዝነውን በር ከፈትን። ኧረ በለው፣ ይሄ በር እንዴት ነው የሚከብደው! በሩን አልፎ ማለት መግባት ራሱ አይቻልም። ይሄን ቦታ ፊልም ላይ ያየሁት መሰለኝ። እኔ ራሱ አይቻልም። ይሄ ሁሉ ነገር የተገነባው ሰዎችን ከቦምብ ፍንዳታ ለመጠበቅ ነው። ከዛ ደግሞ ለጥቃቱ መልስ መስጠት ይቻላል በሚሳኤል ማለት ነው። አሁን የቆምንበት ቦታ ዙሪያው በጣም በጠንካራ ብረቶች የተሸፈነ ነው። ተመልከቱ፣ እነዚህ 8 ስፕሪንጎች እነሱ ናቸው ቤቱን ቀጥ አድርገው ያዙት። ይሄ ቦታ ከ50 ዓመት በፊት ነው የተሰራው። እናም የሚሳኤል ኮማንዶች ቢሮ ነበር። አሁን ግን ይሄ ሰውዬ ምርጥ መኖሪያ ቤት አድርጎታል። እናም ሰውዬው ቀድሞ ራሱን ለሶስተኛው የዓለም ጦርነት አዘጋጅቷል። ግን እንዴት ፈቀዱልኝ ይሄንን ለመግዛት? ኧረ ሻወርም አለው። እንዴት ነው የጓደኞቼን አስተሳሰብ ከሌሎች እዚህ ለጉብኝት ከሚመጡ ሰዎች ጋር ስታነጻጽረው? ይመስለኛል ዝቅተኛ ነው። አዎ፣ አሁን 2 ፎቆቹን ወደ ታች እንወርዳለን። ይሄ የመጨረሻ ዝቅተኛው ቦታ ነው። እዚህ ውስጥ እንደምታዩት ምግብ ማብሰያ ቦታ አለ፣ ሳሎን አለ። በመጨረሻም በጣም ድብቅ ዘና ብሎ ኖርማል ህይወት ነው የሚኖረው። ወደ ኒውክሌር ማስወንጨፊያው ቦታ ጦርነት ቢነሳም ጣጣ የለውም። ከብዙ ዓመታት በፊት እዚህ ቦታ ላይ ትክክለኛ ሚሳኤሎች ነበር የሚቀመጡት። ጂሚናዮማ ምንድን ነው? ወደዛ ግን እንዴት ነው? ደህንነቱ የተጠበቀ ነው? አይ አይደለም። ተው እንጂ ካርል፣ ደህንነቱ የተጠበቀ አይደለም ነው እኮ ያለው። ግራ የሆኑ ልጆች። ኧረ ተው እንዴ! ምንም ነገር አይታይም። በጣም የሚገርማችሁ ነገር ግን ገና እየጀመርን ያለ ነው። ከዚህ በኋላ የምናያቸው መደበቂያዎች በሙሉ ደግሞ እየጨመሩ የሚሄዱ ናቸው። ምናልባት እናንተ የራሳችሁ መደበቂያ መስራት ከፈለጋችሁ ይሄንን አስመስላችሁ መስራት የምትችሉ ይመስለኛል። አሁን ከላይ ነው የቆምነው እና ምንም የሚያስታውቅ ነገር የለም። ግን ከስራችን $3 ሚሊዮን የሚያወጣ መደበቂያ ቦታ አለ። በሉ እስኪ ተከተሉኝ። እንኳን ደህና መጣችሁ። የሆነ ሰውዬ ጓሮ ላይ የሰራው መደበቂያ ቦታ ነው። ኧረ በለው፣ በጣም ይገርማል። በጣም ደህንነቱ የተጠበቀ ነው። ከላይ ረጅም ሜትር ያህል ኮንክሪት ነው የተሞላው። እቺ ክፍል ደግሞ ዩቲዩብ መሰራባት ናት። አንደኔ ማለት ነው። ምናልባትም ይሄ ቦታ ለምን $3 ሚሊዮን ይገባዋል ካላችሁ፣ ምክንያቱም ይሄ ዩቲዩበር እዚህ ቦታ ያስቀመጣቸው እቃዎች በጣም ብዙ ናቸው። እናም የተለያዩ ሙከራዎችን ይሞክራል። ይሄ ከኋላ የምታዝለው እሳት የሚተፋ ነገር ነው። እዚህ ጋር የምታየው ደግሞ እጅ ላይ የምታስረው ነው። ከዛ በኋላ ይተኩሳል። አይረን ማን ናት ጀለስ? ኧረ በለው፣ በጣም ይገርማል። ምንድን ነው? ምን እየሰራህ ነው? ና እስኪ አንዴ ወደዚህ ና።
ወይኔ ምንድነው? ድን ሲያረጋው ነው እየተመቸኝ አይደለም። በቃ ቤትን እንዳታቃጥለው። መሞከር ትፈልጋለህ? አዎ። ኧረ ቤት እንዳይጋየባችሁ። ይሄ ሰውዬ እብድ ነው። በነገራችን ላይ ይሄ ብቻ አይደለም፣ ሌላ ክፍል አለ። የምርህን ነው? ይሄ ከቅድሙ የበለጠ ይሰፋ የለን? እዚህ ክፍል ውስጥ ደግሞ አንድ የሰራውን ነገር አይተናል። በጣም ግን አደገኛ ነገር ነው። ይሄን የሚያክል ቆፍሮ ምናምን ከዛ እንደገና መገንባት። ይሄን መተኮሻ ተመልከቱት። ማንኛውም ነገር በአፉ ከከተታችሁት ምርጥ አድርጎ ይወረውርላችኋል። ልወረውረው ነው። እሺ ቶሎ በላ። ይሄው አሁን ወረወርኩት። አረ ቶሎ በል እባክህ። በማንኛውም ሰዓት ሊተኩሶ ይችላል። አረ እባክህ ቶሎ በል። ወይኔ እብድ የሆነ ሰውዬ ነው። ይሄ ቦታ የተሰራበት ምክንያት ራስን ለመከላከል ነው ብሏል። ነገር ግን ይህንን ስመለከት ራስን ለመከላከል እንደሆነ አጠራጥሮኛል። ይሄ ቀበቶ ነው እና ማንም ሰው ወደኔ መጠጋት አይችልም። ሰውዬ ተው። እባክህ አጥፋው እባክህ። ና ይሄንን ይኸው። ይሄ ስታዩ ማሞቂያ ይመስላል፣ ግን ማቀዝቀዣ ነው። ተመልከት፣ ውስጡ ታስገባዋለህ። ከዛ ደግሞ እቺን መንካት ነው። በጣም ፈጣን ነው። በቃ ይሄንን ይመስላል። ተመልከቱት። አሁን ደረቅ ቸኮሌቶች የፈጠነ እዛው ላይ ቅዝቅዝ ምርጥ ነገር ነው አይደል? አዎ እንደዛ ነው ማለት የምችለው። ነገር ግን ከዚህኛው ጋር በፍጹም ሊነጻጸር አይችልም። ደሴቱ ስር የተገነባው መደበቂያ $5 ሚሊዮን ነው የወጣበት። ከደሴቱ ምንድነው? ቆይ የሚሸተው ታፍኗል በጣም። አሁን ሲታይ ቀለል ያለ ይመስላል። ነገር ግን በ1961 ለነበሩት የአሜሪካ ፕሬዝዳንት ይሄ ቦታ በቂያቸው ነበር ማለት መኖሪያቸው ነው። ወይኔ ፈጣሪ! ስለዚህ እያልከኝ ያለው የአሜሪካው ፕሬዝዳንት እዚህ ውስጥ ይኖሩ ነበር ነው? አዎ። ግን አሁን ቦታው በጣም ያስጠላል። በጊዜው ያ ፕሬዝዳንት ይህንን ቪዲዮ እንደማያየው ተስፋ አድርጋለሁ። ምክንያቱም ሌሎቹ ያየናቸው መደበቂያዎች ከዚህ በጣም ይሻላሉ። ጀለስ። አሁን ከዚህ መደበቂያ ወጥተን ወደ $30 ሚሊዮን መደበቂያ ልንሄድ ነው። እንኳን ደህና መጣችሁ። ይሄ ቦታ ወደ ታች 15 ወለሎች አሉት። የመሬት ስር ሰማይ ጠቀስ ማለት ይቻላል። እዚህ ውስጥ የገቡ ሰዎች ከማንኛውም አይነት ፍንዳታ ይጠበቃሉ ተብሎ ነው የተሰራው። በመጀመሪያ እነዚህን በሮች ተመልከት። በጣም ጠንካራና ከብረት ንጣፎች የተሰሩ ናቸው። በሩ በራሱ ከግማሽ ሜትር በላይ ውፍረት አለው። የበለጠ ደግሞ ደህንነት እንዲሰማችሁ ከላይ የስናይፐር መከላከያ ቦታዎች አሉ። ካሜራው አረዳ በለው። ይሄ ቦታ ሙሉ ነው። አብረናል። አንድ መሞከር እችላለሁ። ይሄ መደበቂያ ቦታ የራሱ የሽጉጥ መለማመጃ ቦታም አለው። እዚህ ቦታ ላይ ሆስፒታል አለ፣ የጥርስ ሐኪሞች አሉ፣ ፋርማሲም አለ፣ እንዲሁም እስር ቤት አለ። እንዲሁም በተጨማሪ 15 ያህል ቅንጡ የሆኑ መኖሪያ ቤቶች። ይሄ 15 ፎቆች ያህል ወደ ታች ያለው መደበቂያ ቦታ አይመስልም፣ ምርጥ አፓርትመንት እንጂ። እዚህ ጋር ልብስ ማጠቢያ አለ። በጣም ብዙ መዝናኛ ቦታዎችም አሉ። ምናልባት እዚህ ውስጥ ምን ይበላሉ ብላችሁ ካሰባችሁ ሙሉ ለሙሉ የተሟላ የገበያ አዳራሽ አላቸው። ግን ሁሌም የጣሳ ምግብ ነው የምትበሉት? አይ የጣሳ ምግብ መብላት ማትፈልግ ሰው ከሆንክ ና ላሳየህ። ተመልከቱ፣ እዚህ ጋር እርሻ አለን። ይሄ ምናልባትም እዚህ ለመቆየት የሚያስፈልግ መሰረታዊ ነገር ነው። በቀላሉ ያለምንም ፀሐይ ብርሃን እዚሁ አትክልቶችን ማሳደግ ይችላሉ። ኧረ በለው! ጭራሽ መዋኛ ገንዳም አለው። ይሄ መደበቂያ እስካሁን ካየኋቸው መደበቂያዎች በሙሉ በጣም ምርጡ ነው። መዋኛ ገንዳ አለው፣ አትክልቶች አሉት፣ ስፖርት መስሪያ ቦታ አለው፣ እንዲሁም የመዝናኛ ቦታዎችን አካቷል። እንዴት ከዚህ የተሻለ ማድረግ እንደሚቻል አላውቅም፣ ግን ገና የተሻሉ መደበቂያ ቦታዎችም ይቀሩናል። እስኪ ሄደን እንያቸው። አሰቡት፣ ገና 50 ሚሊዮን ብሩ ላይ ነን። ቀጣይ $1 ቢሊዮን አለ። ማን እንዴት እንደሚያምር አሰቡት። እዚህ ውስጥ ወላሂ ሊትራሊ በቃ ኖርማል ህይወት መኖር ትችላላችሁ። እነዚህ ሰዎች አያሳስባቸውም። የሆነ ኒውክሌር ፈነዳ፣ የዓለም 3ኛው ዓለም ጦርነት ተነሳ፣ በቃ ዘና ብሎ ፈንዳ ይላል፣ ገባ ይላሉ፣ ዘጋ አድርገው ቤታቸውን ለሽ የሆነ የአንድ ሰፈር ሰው ይዞ መኖር ይችላል። ይሄን ደግሞ ያለነው የ50 ሚሊዮን ዶላር መደበቂያ ቦታ ነው። የሚገኘውም ከዚህ መኖሪያ ቤት በታች ነው። እንደምታዩት ሰፈሩም የመኖሪያ አካባቢ ነው። ነገር ግን ትንሽ ወደ መሬት ዝቅ ስትሉ የምታዩት ሌላ ነገር ነው። እዚህ ጋር እንደምታዩት ትክክለኛ ቤት ነው የሚመስለው። ነገር ግን እዚህ ጋር ኮድ መጻፍ አለባችሁ። የዛኔ ወደ ታች የሚወስዳችሁ ሊፍት ይከፈታል። 1 2 አሳየና አልመጣ ነገር። አሁን እንደምታዩት ሊፍታችን ተከፍቷል። ዝግጁ ናችሁ ሰዎች? ተመልከት፣ ይኸው ከጀርባ። ኧረ በለው!
ይኸው ድንጋዩን እያየን ወደ ታች እየወረድን። ማዕድን ቆፋሪ ናቸው የምትመስሉት። ይሄ ሊፍት እንዴት ነው? በጣም ይቆያል። በጣም ምንድነው የምናየው? ኧረ በለው ዳም ምናልባት የሚቀጥሉትን እድሜያችሁን በሙሉ ተደብቃችሁ መኖር ካለባችሁ ይሄ በጣም ምርጥ ቦታ ይመስላል። በጣም የአንድ ሀገር ስም ይዛል። ዛፎች አሉ እኮ። እስኪ ጉብኝታችንን እንቀጥል። ከዚህም በተጨማሪ ምርጥ የሆነ መኖሪያ ቦታ እንዳለ ተነግሮኛል። ወይኔ ይሄን ቦታ የሰራው ሰውዬ በጣም አጭር ነው ማለት ነው። ታሪክ እስኪ ከስር እለፍ። ይኸው ምንም አይነካኝም። አጭር ነክ አጭሩን ጀለሳችሁ ሼር አድርጉልኝ። ተመልከቱ፣ በጣም ትልቅ ነው። ደግሞ ቅንጡ የሆኑ እቃዎችን ያሉት በጣም ምንም ከመሬት በታች ያለው እየመሰለኝ አይደለም። ይሄን ቦታ የሰሩት በደንብ አቅደውበት ነው። ምናልባትም ከመሬት በታች መኖር ካለባችሁ ከውጪው አንጻር ምንም የተለየ ነገር እንዳይኖር አያሳስባችሁ። ኖርማሊ ውጭ ያለ ነው። ይሄንን የሚያክል ቤት ይዘው አንድ ኮካ ብንወስድባቸው ምንም ይመስላቸው። አራሰራው ምንድነው? አሬ ነገር ኤክስፓየርድ ካረገው 2 አመት ሆኖታል። እስኪ ሰርች አድርገው የምንሞት ከሆነ ምንም ላገኝ አልቻልኩም። አዎ ምክንያቱም ከመሬት በታች ነው ያለ ነው። ኔትወርኩ አይሰራም። ምንድነው ደግሞ እዚህ ያለው? ተመልከቱ ይሄንን ቪዲዮ። 2 ሰዎችን ከመሬት በታች በተሰራ ቤት ውስጥ አወዳድረናቸው ነበር ለ100 ቀን። እሱ ቪዲዮ ነው። ምናልባት ካላያችሁት ገብታችሁ ማየት ትችላላችሁ። በድብቁ መውጫ ቦታ እየወጣ ነው። ያ ማለት ሰው አይገባበትም ማለት ነው። ኤክስፐርት እስከሚያደርግ ቆየማን። አሁን ወደ መጨረሻው ቦታ ነው። $1 ቢሊዮን ይላል መደበቂያ ቦታ። ይሄ ቦታ ዓለማችን ላይ ካሉ በጣም ደህንነታቸው ከተጠበቁ ቦታዎች መሃል አንዱ ነው። ቀልዳለ የስካው ነው። መሬት ወደ ታች 600 ሜትር ያህል ዝቅታ ላይ የሚገኝ ነው። እናም ሙሉ ለሙሉ ድንጋይና ተራራ ነው። ተራራ ላይ ነው የተገነባው። መከላከያ ወላለከ ያው እነሱ ይተኩሱባል። አሃ እንደዛ ነው እንዴ? በልሽ ያሳየን ቦታውን። ይሄን ቦታ ሙሉ ለሙሉ ውስጡን ልናሳያችሁ ፈልገን ነበር። በመኪና አትሄዱ። ነገር ግን ቦታው በጣም ሚስጥራዊ ነው። አንዴ ቆይ ካሜራን ሸፍንልኝ። ማለት ላናየው ነው። እንዴት ነው ሽጉጥን አንዴ መያዝ እችላለሁ? አንተ ያማል እንዴ? እሺ በቃ ሄጃለሁ። እንደዚህ አይነት ጥያቄ አትጠይቅ። አንተ ምን አይነት ሰው ነህ? እኔ መሞከር እችላለሁ። ዋናውን ቦታ ካለፍን በኋላ ካሜራን ፈቅደውልናል። እዚህ ጋር በጣም ትልቅ የሆነ በር አለ። ይሄን በር በማንኛውም አይነት ቦምብ ሊፈነዳ የሚችል አይደለም። እንዴ 2 ነው ጭራሽ። አሁን እዛ ውጪ ላይ አቶሚክ ቦምብ ቢፈነዳ እዚህ ምን ይፈጠራል? ምንም አይፈጠርም። እንኳን ደህና መጣችሁ። እዚህ ጋር እንደምታዩት መግቢያችን ይሄ ነው። ቦታው የተሰራው ለቦምቦች ብቻ አይደለም፣ ለተፈጥሮ ጉዳቶችም ጭምር ነው። ለምሳሌ መሬት መንቀጥቀጥ ቢከሰት እነዚህ ስፕሪንጎች ያ ነገር እንዳይሰማን ያደርጉናል። እንኳን ደህና መጣችሁ ወደ ዓለማችን ምርጡ መደበቂያ ቦታ። ኑ እስኪ ውስጥ ምን እንዳለ እንይ። እሺ ስለዚህ እዚህ ውስጥ መቅረጽ ትችላለህ? አዎ ሁሉም መቅረጽ ትችላለህ ከዛኛው ስክሪን ውጪ። በጣም የተደበቀ የመንግስት ቦታ ነው ማለት። እዚህ ጋር ነው አዛዡ የሚቀመጠው። እስኪ ባክ መቀመጥ እችላለሁ? አዎ ሞክረው። ነገር ግን ምንም እንዳትነካ። ወንበሩን ነክቻለሁ። አይ እሱ ችግር የለውም ተቀመጥ። ጀስት ለቪዲዮ ብቻ ነው የገባችው። ሲስተሙን አስተካክለው። አንተ ተው እንጂ የምር ነካው እንዴ? ምንም ነገር እንዳትነካ ተብሏል እኮ። አረ ቅልብልብ ናቸው እነዚህ። የነካውን ነገር ማየት አለብን። በጣም ይቅርታ፣ በጣም ይቅርታ። ታሪክ ዝም ብሎ እጁን ዘርግቷል እና የሆነ ነገር ሳይነካ አይቀርም። ከዚህ በኋላ ሌላ ነገር እንዳትነካ። በጣም ይቅርታ፣ በጣም ይቅርታ። ታሪክ ዝም ብለህ እጅን ትሰነዝራለህ እንዴ? ምናልባት እኮ ሚሳኤል የሚተኩስ ነገር ሊሆን ይችላል። ከነዚህ መስታወቶች ጀርባ ያለው ምንድነው? እስኪ እጅን አጨብጭብ። የምር ላጨብጭብ? አዎ። ዋት ምንድነው የቦታ? ይሄ ሁሉም ተባብረው የሚሰራበት ቦታ ነው። የኖርዝ አሜሪካ ሀገሮች በሙሉ አየራቸውም እንዲሁም ባህራቸው የሚቆጣጠሩት እዚህ ጋር ነው። አሁን አንድ ያልታወቀ ጀት ለጠላት አሳየው እኮ ሀገሩ እናንተ ጀት ማነው መደበቂያችሁ? ከ5 ደቂቃ በታች እንደርሳለን። ሁሉንም በራሪ ነገሮች እየተቆጣጠሩ ስላየው ምን መጠየቅ እንዳለብኝ አውቄያለሁ። ዩፎ አለ እንደዚህ ምን ነው መመለሳችሁ ነው? ወደ መሬት እየተመለከተ ነው ያ ሰውዬ። ካሜራውን አጥፋ ሰውዬ። አረላሽ አሁንም በድጋሚ ሌላ ቦታ ልንሄድ ነው። ቆይ አንዴ የአሜሪካ የደበስ በቃ እንትናቸው ነው ማለት ነው። ወይኔ ሰዎች ኢራን ነይ ቪዲዮ ተመልከቱ ማለት ሚስተር ቢስ። እዚህ ውስጥ በጣም ብዙ ሰዎች ይኖራሉ። እናም ሁሉም ነገር የተሟላለት ቦታ ነው። ስፖርት መስሪያዎች፣ የገበያ አዳራሾች፣ እዚህ ውስጥ በጣም ብዙ ሰዎች አሉ ማለት ነው። ለዛ ነው እዚህ ምግብ ቤት የተከፈተው። አሁን ያየናቸው ሰራተኞች አሁን እዚህ ምግብ በላኮ በጣም ደህንነቱ የተጠበቀ ምግብ ነው የሚበላው ማለት ነው። የእሳት አደጋ መከላከያ ማለት እዚህ ውስጥ። አዎ በትክክል አንድ ሀገር ማለት እኮ ነው። ለምን አይኖርም? ቆይ እሱን ነገር አስቀምጥ። እዚሁ መለማመጃ ቦታ አላቸው። እነዚህ ሰዎች አይመጡም እንዴ?
ተጎቷል በጣም ከፍ አድርገው። እሺ የሰራነው ስራ እንዴት ነው? 4 ከ10 ነው የምሰጣችሁ። ቶሎ በሉ፣ የበለጠ ነጥብ ያስፈልገናል። አግዙት። በቃ ተውኝ፣ ተሽሎኛል። አንዳንዶቹ መደበቂያ ቤታቸው ያለው ከቤታቸው ጓሮ ነው። በጣም ብዙ ገንዘቦችን ከመሬት ስር ቀብረዋል። ሌሎች ደግሞ ከመሬት በታች ፎቆችን ሰርተዋል። እናም ቅንጡ የሆኑ ነገሮችን አሟልተዋል። ሌላው ደግሞ ከመሬት በታች ትልልቅ የሆኑ ከተሞችን ገንብቷል። ለመጨረሻ ጊዜ አሁንም ካሜራ እንድትሸፍን ፈልጋለሁ። እሺ ከመሸፈኔ በፊት ግን የአሜሪካ ወታደሮች ሰብስክራይብ ያላረጉ ሰዎችን ሊያስፈራሩልኝ ይችላሉ? አይ በፍጹም። እሺ በቃ ትቼዋለሁ። በሉ በቃ ሰዎች ችግር አለ ብታስፈራሩልን። ሰብስክራይብ ያላረጋችሁ ሰዎች ማለት ነው። ማንኛውም በጣም ያበደ ቪዲዮ ነው። ከመሬት በታች እንደዚህ መኖር ማለት ሰውት ላጥላጥ ብላችሁ የሆነ ነገር እዛ ተፈጠረ ተብሎ ልክ የሆነ መረጃ እንደሰማችሁ ትገባላችሁ ባይታችሁ መኖር። እኔ ፊልም ላይ ሳይኮ ሳክስ ነው ይመስለኝ፣ ወይም ደግሞ ዝም ብሎ ኖርማል የሆነ ስቱዲዮ ውስጥ ተሰርቶ ኤዲት የሚደረግ ወይም ደግሞ የካሜራ እንትን ነበር ይመስለኝ። ዋት እስካሁን ላይክ ያላረጋችሁ ባካችሁን ላይክ ሳታረጉ አትውጡ ፕሊዝ። ላይክ ስታረጉ ነው ዩቲዩብ የሚገፋ ቪዲዮ እና ላይክ አድርጉት፣ ሰብስክራይብ አድርጉኝ። ቀጣይ ባበደ በተሻለ ቪዲዮ ነው የምመጣውና ያውኑ ባይመቻችሁ ራሱ ላይክ፣ ሰብስክራይብ፣ ሼር ያረጋችሁኝ በቀጣይ ባበደ ቪዲዮ ተመልሼ እመጣለሁ። ቡም ይመቻችሁ።